ቤተሰቦቼ እንዴት ናችሁ? ዛሬ ምርጥ ጨጨብሳ እንሰራለን። ለጠዋትም ይሆናል፣ ለቁርስም ይሆናል፣ ለመክሰስም ይሆናል። እና የሚያስፈልገን ነገር የዳቦ ዱቄት፣ ኦትሜል፣ የአጃ ዱቄት ማለት ነው፣ ጨው፣ በርበሬ እና ሲኒመን የቀረፋ ዱቄት። በደንብ እናደርግበትም አይከፋም፣ ቴስቱን አሪፍ ያደርገዋል። ዘይት እናደርጋለን። ከዛ አጃው ትንሽ ስላነሰኝ የጨመርኩበት። ከዛ ውሃ አድርገን ሚክስ እናደርጋለን ማለት ነው። ከዛ ስናቦካው በጣም ቀጠን ማለት አለበት። ቀጠን አድርገን እናቦካዋለን። እና በጤፍም ዱቄት በጥቁር ጤፍ ዱቄትም ቢሰራ ደስ ይለኛል። በጣም አሪፍ ነው፣ ሞክሩት። እንደዛም የአጃ ዱቄት አድርጋችሁ ኦትስ ማለት ነው፣ እሱን አድርጋችሁ ዱቄት የጤፍ ዱቄት አድርጋችሁ መስራት ትችላላችሁ። በጣም ነው የሚጣፍጠው። እኔ ለጊዜው በዳቦ ዱቄት ነው ያደረኩት። እና እንደዚህ አድርገን በደንብ ካዋሃደን በኋላ ውስጥ ላይ ዱቄት እንዳይቀር በማንኪያ እንደዚህ እናደርጋለን። ቀጠን ካለን በኋላ በምጣድ መጋገርኩት። እንደምታዩት ቀጠን አድርጋችሁ እንደዚህ ማድረግ ትችላላችሁ። እና ልጆቹም እንዲበሉት በርበሬ ብዙ ማብዛት አያስፈልግም ስትለውሱ። እና አሁን ጾም ስለሆነ ነው። በእንቁላልም አድርጋችሁ መስራት ትችላላችሁ። የእንቁላሉን ደግሞ ሌላ ጊዜ ይሰራላችኋለሁ። ኮሜንት ላይ ጻፉ፣ ስሪልኝ ካላችሁ ይሰራላችኋል። እና የተጠቀምኩት ዘይት ደግሞ እዚህ ላይ የኦሊቭ ኦይል ዘይት ነው። በቅቤ ማድረግ ትችላላችሁ። ግላብ አድርጌ በደንብ ለውሰዋለሁ። በደንብ እንደዚህ ልውስ አድርጉት። ብዙም በርበሬም አላበዛውም። በጣም ነው የሚጣፍጠው። ሲኒመኑ ቀረፋው እንዴት እንዳጣፈጠው በዛ አድርጌ በሻዬ በላው እላችኋለሁ።